የመሰለ ስፓጌቲ በራሱ በቆስጣ አዘጋጅቻለሁ ማለት ነው። እንዴት እንደሚያምር እዩት። ሰፓነክ ፈጣይራችን ይሄንን በሚመስል ሁኔታ ደርሶልናል። ለሊጡ የሚያስፈልጉን ግብአቶች እዚህ ጋር እርሾ 1 ማንኪያ እርሾ አለኝ፣ 1 ማንኪያ ስኳር፣ ትንሽዬ ጨው፣ 2 የሾርባ ማንኪያ የወይራ ዘይት እና 2 የሾርባ ማንኪያ የምግብ ዘይት አዘጋጅቻለሁ። ሙሉን የወይራ ዘይት ማድረግ ትችላላችሁ። ይህ የጾም የሰፓነክ ሊጥ ነው ማሳያችሁ ማለት ነው። ከዚህ ጋር ደግሞ 3 ኩባያ ዱቄት አድርጌያለሁ። ትንሽ ስለፈለኩ ነው፣ ማብዛት ትችላላችሁ ዱቄቱን። ስለዚህ ውሃ አረጋለሁ። ለሰስ ያለ ውሃ ቅዝቃዜውን የለቀቀ ውሃ አድርጌያለሁ። ከዛ እርሾን እጨምራለሁ፣ ስኳሬን፣ ከበጠበጥኩት በኋላ እርሾዬ ኩፍ እንደሚል አውቀዋለሁ። ሁልጊዜ የምጠቀመው እርሾ ስለሆነ አልጠብቀውም። ስለዚህ ዘይቴን እጨምራለሁኝ። ዘይቴን ከጨመርኩ በኋላ ዱቄቴን እጨምራለሁ። ከዛ ጨውን እጨምራለሁ። ከዛ እናቦካለን ማለት ነው። ዱቄት ካነሰው ዱቄት እጨምራለሁ። ውሃ ካነሰው ውሃ መጨመር መብትሄ ነው ማለት ነው። ሊጤን እንደዚህ አርቄ በደንብ አርቄ አብኩቸዋለሁ ማለት ነው። በነገራችን ላይ የፍስክ ሰፓነክ አቦካኩን ከፈለጋችሁ ወደታችሁ ረድና ከዚህ በፊት አረብ ሀገር ያለው የሰራሁት ቪዲዮ አለ፣ እሱ ማየት ትችላላችሁ። አይ እዚሁ እንደ አዲስ ስሪልን ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ከገና በኋላ ሳያችኋለሁ ማለት ነው። የዛሬው ግን በቃ ይሄንን ይመስላል የጾሙ ማለት ነው። ሰፓነክ እንዳይመስላችሁ እየተጠቀምኩ ያለሁት በሰፓነክ ቦታ ቆስጣ ነው እየተጠቀምኩ ያለሁት። በቆስጣ የሰፓነክን ቴስት ማንጣት ትችላላችሁ። ስመክ ከተጠቀማችሁበት ራሱ ይመጣልና ከዚህ በፊት ተጠቅሜዋለሁ። ቪዲዮን እዚህ ጋር አስገባላችኋለሁ። ከዚህ በፊት ሞክሬው ነው ዛሬ ቪዲዮን ሰራላችሁ የመጣሁት ማለት ነውና በጣም ስለወደድኩት ብዙ ልጆች ሰፓነክ ቤቲ ምናምን ብለው ስለሚጠይቁኝ እኔ ደግሞ በቃ ይሄን እንደ መፍትሄ አቅርቤዋለሁና በጣም ወድጄዋለሁ ማለት ነው። ቆስጣውን እንዴት እንደማዘጋጀው ደግሞ አብረን ያለን ከከተፍኩት በኋላ ይሄው ቆስጣችንን እንደዚህ እሳት ዝም ሞቅ ብቻ ነው ያደረኩት። ያያችሁት ነው፣ ታጥቦ ነው የዋለው። ምንም አይነት ውሃ አልተፋም። እዩት እንዴት እንደሚያምር። ከዛ እዚህ ጋር የሚያስፈልጉ ግብአቶች አሉ ማለት ነው። እዩት እዚህ ጋር የሚያስፈልጉ ግብአቶች የወይራ ዘይት፣ ይሄው የወይራ ዘይት እንደዚህ ያደርጋለሁ። ሎሚ፣ የተጨመቀ ሎሚ ፍሬውን አላወጣሁትም። ቆይ ስማክ፣ ይሄው ሽንኩርቴን ጨመርኩኝ። ከዛ ጨው ጨምራለሁ የሚበቃውን ያህል። አይቻው ጨው ካነሰው ጨምርበታለሁ ማለት ነው። ያችሁት ነው ሽታው ራሱ ስመክ ነው ማለት ነውና የደረቀ ወይም የጀፈፈ ቲማቲም ካላችሁ እሱን ብትጨምሩበት ደግሞ የበለጠ ያምራል። ከረሩ ያማረ ከረር ይሆንላችኋል ማለት ነው። አያችሁታ እንዲህ በቀላሉ ቤታችን አዘጋጅተን መጠቀም እንችላለን ማለት ነው። ሰፓነክ ማግኘት የማንችልበት ቦታ ከሆነ ያለ ነው። በጣም ነው የምትወዱት ቤተሰቦቼ። ከዛ መከራችሁት ቀምሳችሁት ኮሜንት ላይ ታስቀምጡልኛላችሁ። ሽንኩርቱ ለምን አልበሰለም? ሽንኩርቱ ማብሰል የምትፈልጉ ማብሰል ትችላላችሁ፣ ግን ከሊጥ ውስጥ ሲገባ መብሰሉ ስለማይቀር ነው እኔ እንደዚህ ያደረኩትና ይሄ ጥሬ ሰፓነክ ይባላል ማለት ነው። ከዛ ሊጣችን ሲቦካ ደግሞ አብረን እናያለን። እንደዚህ ይቀዝቅዝ። ከ45 ደቂቃ በኋላ ተመልሰናል ማለት ነው። አየሩ በጣም ይበርዳል። በነገራችን ላይ ልብስ የቀየርኩት ራሱ በጣም በርዶኝ ነው ማለት ነውና ከ45 ደቂቃ በኋላ ይሄንን ይመስላል ማለት ነው ሊጣችን። አሁን ሊጣችን ማየት እንችላለን። ሰው ቦክቶልኛል ሊጤ። ስለዚህ መዳመጥ ጀምራለሁ ማለት ነው።
ሊጤን እንደዚህ በምፈልገው ሳይዝ እቆርጣለሁ ማለት ነው። ትልቅ ትንሽ እሱ የእናንተ መብት ነው። ያው እኔ በዚህ ሳይዝ እየቆረጥኩ እንግዲህ እኩል አይደለም እንደምታዩት እና ይሄ ምንም ችግር ስለሌለው ማለት ነው። አሁን ሰባነካችንን እናረጋለን ማለት ነው። ወይም ቆስጣችንን እናረጋለን። የምፈልጉትን ሳይዝ ያህል መጨመር መብታችሁ ነው። ግን በእኔ ይሁንባችሁ ሰርታችሁ ሞክሩት። አብዝቼበታለሁ አውቃለሁ፣ ግን የእውነት በጣም ስለሚጣፍጥና በቃ ደስ ብሎኝ ስለበላሁት ዛሬም በደንብ ማጣጣም ስለፈለኩኝ ነው ያበዛሁት እንጂ አውቃለሁ አብዝቼዋለሁ ማለት ነው። ከዛ እንደዚህ እናጣብቃለን። አያችሁታ? ይሄው ሰባነክ ማያያዝ የማትችሉ ካላችሁ ይሄው በደንብ ዩት ቪዲዮውን። በጣም ቀላል ነው። በነገራችን ላይ በስጋ መስራት ትችላላችሁ። በተለያየ ነገር ውስጥ የተለያየ ነገር መጠቀም ትችላላችሁ። አያችሁታ? ይሄው ቤተሰብ ይሄው እንደዚህ ጨርሰናል ማለት ነው። ትንሽ ውሃ አርከፍክፌዋለሁ፣ ቡርሽ ያስነካው እንዲያርከፍክፌዋለሁ። የጾም ስለሆነ ምንም ስለማልቀባው ማለት ነው። ውሃ ትንሽ አርከፍክበታለሁ። ኦቨን አስገባዋለሁ። ከበሰለ በኋላ ደግሞ ምን እንደሚመስል አብረን እናያለን። ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን ግን እንዳትረሱ። ሰባነክ ፈጣይራችን ይህንን በሚመስል ሁኔታ ደርሶልናል። እንዴት እንዳዘጋጀሁት እንዴት እንደሰራሁት ሙሉ ቪዲዮን አብረን እናያለን ማለት ነው። ግን ላሳያችሁት ገና ትኩስ ነው፣ ያያችሁት ነው። እንደዚህ ነው በጣም የሚያምረው። ከዛ ከጎኑ ደግሞ ይሄንን የመሰለ ስፓጌቲ በራሱ በቆስጣ አዘጋጅቻለሁ ማለት ነው። እንዴት እንደሚያምር እዩት። ይሄንን የመሰለ ቆስጣ በቆስጣ ስፓጌቲ አዘጋጅቻለሁ። ከፈለጋችሁ ሙሉ አሰራሩን ኮሜንት ላይ ጻፉልኝ፣ ያሳያችኋለሁ በቆስጣ እንዴት እንደዚህ አይነት ፓስታ እንደምናዘጋጅ ማለት ነው። ፓስታን እየሰራው በነገራችሁ ላይ ትንሽ አሳርሬዋለሁ ከስር ያው እና ይሄንን ይመስላል ፈጣይራችን ሰባነካችን ማለት ነው።